ጸሎት ከጸለያችሁ በኋላ አረፍ በሉ። አረፍ በሉ ማለት ነፍሳችሁን አዳምጡ ነው። በቤተክርስቲያን ውስጥ አስቀድሳችሁ ሊሆን ይችላል። የግል ጸሎታችሁን ጸልያችሁ ሊሆን ይችላል። ቁጭ በሉ፣ ረፍት አድርጉ እና አዳምጡት። ነፍሳችሁን ይነግራችኋል እግዚአብሔር። ቅርብ ነው ለነፍስ። ሕያዊት ናት፣ ለባዊት ናት፣ ነባቢት ናት። በቀጥታ ከእግዚአብሔር ምንነት ባህሪ ጋር የምትገናኘው እሷ ናት። ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው በነፍስ ባህሪ ነው። ትነጋገራለች። ይሄን ጉዳይ እንዴት አደረግከው ትላለች። ይሄን እኮ ማድረግ አግባብ አይደለም። አሁን ከዚህ ወጥ እዚህ ልትሄድ ያሰብከው አይደለም፣ ጥሩ አይደለም። ገሌ እንዲህ ልትለው አይደለም፣ ይሄማ ጥሩ አይደለም። እኛ እኮ ለነፍሳችን ቢዚ ነን። መሽታ እናግረን እሷ በጣም ቢዚ ነን። እግዚአብሔር ደስ ብሎት ይቀበለናል። ግን ባካናዎች ነን። ስንመጣ እንሮጣለን፣ እንሯሯጣለን፣ አንሰማም። እንዴት ያናግረን እግዚአብሔር? ለእግዚአብሔር እንኳን ቢዚ ነን። ደግሞ ስንረጋጋ ነው ማናገር የሚችለው እግዚአብሔር። መረጋጋት አለብን። ብዙ ሰው ወተት ጥዶ ነው ቤተክርስቲያን የሚመጣው። ይጨንቀዋል፣ አይቀመጥም፣ አይሰማም። እግዚአብሔር የተረጋጋ ልቦና ይስጠን። በእውነት ያቺን ሴት ታስታውሷታላችሁ? ማርያም ተፍረት ባለሽቷ ማርያም፣ ያቺ ዘማዊት ሴት የሚገርም እኮ ነው። አካሏን ሙሉ የሚያሳይ መስታወት ነበራት። ሰውነቷን ተመለከተችው። ጥሞና ውስጥ ገባች። ራሷን አየችና ለካ ውብ ነኝ። የሮማ ባለስልጣናት፣ ወታደሮች፣ ታላላቅ ሰዎች የሚሻሙብኝ ለካ ውብ ስለሆንኩ ነው። ለካ ሰውነቴ እንዲህ ያምራል አለች። ይሄ ስጋዋ ነው። ነፍስ ጊዜ አገኘች። ከውስጧ ጋር ማውራት ስትጀምር ነፍስ ነቃች ማለት ነው። በፊት ዝም ብላ ዝሙት ስትሰራ ነፍስን ሳታዳምጥ ቀርታ ማለት ነው። አፍዝዛት፣ አደንዝዛት ነበር።